እግዚአብሔር ከብዙ ሰዎች ጋር ቅድም ቅዳሴ ላይ ዲያቆናቱ ኪዳነ ተካየድኩ ምስለ ሕሩያንየ ከመረጥኳቸው ሰዎች ጋር ቃል ኪዳን ተጋባሁ ይላል እግዚአብሔር። ቃል ኪዳን አደረግሁ ይላል እግዚአብሔር። እግዚአብሔር ከሰዎች ጋር ቃል ኪዳን ካልገባ ምድር መቀደስ አትችልም። ምድር መኖር አትችልም። የሰው ልጅ በሕይወት መኖር አይችልም። ምክንያቱም የእግዚአብሔር ቃል ኪዳን ነው ጠብቆ ያኖረ። እግዚአብሔር የሰጠውን ቃል ኪዳን አያፈርስም። ቃል ኪዳን የሚያፈርሱ የሰው ልጆች ናቸው። ቃል ኪዳናችንን የምናፈርስ እኛ ነን። እማንታመነው እኛ ነን። ደካሞቹ እኛ ነን። እግዚአብሔር ኃያል እውነተኛ አምላክ ስለሆነ ቃል ኪዳኑን አያፈርስም። ድህነታችን በሙሉ የተፈጸመው እግዚአብሔር በገባው ቃል ኪዳን እየፈጸመ እየሰራ ስላኖረ። የመጀመሪያው ቃል ኪዳን ለአዳም ነው የተገዛው። ከልጅ ልጅህ ተወልጄ አድንሃለሁ አድናለሁ። ከልጅ ልጅህ ተወልጄ አድንሃለሁ፣ ተሰቅዬ ሙቼ አድንሃለሁ። ይሄ ተፈጽሟል? ተፈጸመ? ተፈጽሟል? አልተፈጸመ? እግዚአብሔር ዋሽቷል ወይስ አልዋሸም? እግዚአብሔር አይዋሽም። ሁለተኛው ቃል ኪዳን ትልልቆቹ ቃል ኪዳን አመልካቸው። ሁለተኛው ቃል ኪዳን የኖህ ቃል ኪዳን ነው። እግዚአብሔር ሰዎች ኃጢአትን ሰርተው አሳዝነውት በመፍጠሩ እስኪጸጸት ድረስ አሳዝነውት ምድርን በሙሉ አጥፍቶ ኖህና ቤተሰቡን ብቻ ለምድር ለዘር አስቀርቶ በነበረበት ሰዓት ባረካቸው። እንደ አዳምና እንደ ሔዋን ብዙ ተባዙ ምድርንም ሙሏት ብሎ ሲባረካቸው አይ እኛ መበደላችንን አንተው፣ አንተም መፍረድህን አትተው፣ ማጥፋትህን አትተው፣ የንፍር ውሃ ማዝነብህን አትተው፣ የእኛ መባረክ ምድርን መሙላት ምን ጥቅም አለው ባለው ጊዜ ኖህ ምንድን ነው ያለው? እውነት እውነት እልሃለሁ ዳግመኛ ምድርን በውሃ አላጠፋም፣ በእኔና በአንተ መካከል ላለው ቃል ኪዳን ምስክሩ ቀስቴን በደመና ላይ አደርጋለሁ ብሎ ቃል ኪዳን ገባል እግዚአብሔር ለኖህ። ያ ቀስተ ደመና አሁን አለ የለም? እግዚአብሔር ምንድን ነው ያለው? ለዘላለም ቃል ኪዳኔን ምልክት አድርጌ እሰጣለሁ ነው። ኃላፊ ነው? ዘመን የሚሽረው ነው? አለ አይደል? አሁን ወደፊትም ይኖራል። ይሄ እግዚአብሔር ቃል ኪዳን። ሰዎች ከዚያ በኋላ አጥፍተዋል፣ እግዚአብሔርን በድለዋል። እግዚአብሔር ግን ቃል ኪዳኑን አላጠፋም፣ አላፈረሰም። አሁን ምድርን በውሃ አይደለም በሌላ ማዕት የሚያስጠፋ ኃጢአት ነው የሚሰራው። እግዚአብሔር ግን በዚያ በመጀመሪያው ቃል ኪዳን ጠብቆ እያኖረ ነው እዚህ የደረሰ። ሌላው የአብርሃም ቃል ኪዳን ነው። አብርሃም ሆይ ዘርህን እንደ ባህር አሸዋ እንደ ሰማይ ከዋክብት አበዛዋለሁ ብሎ ስንት ልጅ ሰጠው ለአብርሃም? ስንት ልጅ ሰጠው? እናንተ መዝሙሮች አንድ በደንብ የምታውቁት መዝሙሩ በቃ ሊቀ መዘምራን ምንም እኮ በቃ እኩል ሆናችሁ በአቋራጭ ይሁን በየት እንደሆነ አይታወቅም። በእውነት መቼ መቼ ነው የሚያጠኑት? በየቀኑ እንደው ትንሽ ሰርቆ መውሰድ ብቻ ከእናንተ ሰርቆ መውሰድ ነበረ፣ ግን የያዝኩት ዕቃ ትንሽ ነው፣ አይቻልም። እንዲሁ እንዳማረባችሁ ኑሩ። ይሄ መታደል ነው በእውነት ከልጆቹ ጋር አብሮ መዘመር፣ ከመዘምራኑ ጋር አብሮ መዘመር፣ ከትልልቆቹ ከአንጋፋዎቹ ጋር አብሮ መዘመር። ይሄ እኮ መታደል ነው እና ይህንን አደረገ እግዚአብሔር። አሁን አብርሃም አንድ ልጅ ነው የወለደው አይደለ? የአብርሃም ልጅ ደግሞ ይስሐቅ ስንት ወለደ? ስንት ወለደ? 12። ይስሐቅ ስንት ወለደ?
አንድ ሁለት አንድ ሁለት ሁለት አይደለ? ከሁለቱ አንዱ ማን ነው? ያዕቆብ ስንት ወለደ? ከዚያ በኋላ 12 ያለ ይቀጥላል ማለት ነው። ምድር መላች አልመላችም? እግዚአብሔር ዋሸ አልዋሸም? ሌሎች ብዙ ቃል ኪዳኖች አሉ እግዚአብሔር ለሰው ልጆች የሰጣቸው ለአባቶቻችን በስራቸው በሃይማኖታቸው ላስደሰቱት ለመረጣቸው ሰዎች የማይሻር የማይታበል ቃል ኪዳን ሰጥቷል። ዋናው ቃል ኪዳን ግን ትልቁ ቃል ኪዳን ግን ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ያደረገው ነው። ማርያም ሽልኝን ያልሽኝን እምልልሻለሁ፣ ስምሽን እንኳን የጠራ ቢኖር እምልልሻለሁ፣ በስምሽ የጸለየ የለመነ ቢኖር እምልልሻለሁ ብሎ ቃል ኪዳን ሰጥቷት ስለነበረ ዛሬ የምናከብረው በዓል ያንን በተመለከተ ታሪኩ ሁልጊዜ እንደምትሰሙት አዲስ ታሪክ አልነግራችሁም። ስምዖን የሚባል በአንድ ዘመን የነበረ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር እግዚአብሔርን የሚወድ እግዚአብሔር የሚወደው እግዚአብሔር ያከበረው ለእግዚአብሔር የሚታዘዝ ድሃ የሚያበላ የሚያጠጣ የሚያለብስ እንግዳ የሚቀበል እንደ አብርሃም ቤቱን ከፍቶ እንግዳ እየተቀበለ የሚያድረውን እያሳደረ የሚቸኩለውን እያበላ እያጠጣ ድካማቸውን እያሳረፈ የሚሸኝ ትልቅ ሰው ነበረ ስምዖን። በዚህ ዝናው በጣም የታወቀ የተነገረለት ሰው ነበረ። ዳግማዊ አብርሃም እየተባለ የሚጠራለት የሚወራለት ሰው ነበረ። ይሄን ስራውን እየሰራ እያከናወነ ያለ ሰይጣን ልክ በአብርሃም ዘመን እንደነበረው በሥላሴ አምሳል ተመስሎ መጣ። ወደ እሱ ቤት መጣ። እሱም ሲያቸው ሶስት ናቸው። ከዛ ወደ ቤት ይግቡ አለ። ወደ ቤቱ አስገባቸው። ቤቱ ገቡ። የሚዘጋጀውን አዘጋጀ። አብርሃም ያደረገውን ከጠቦቶቹ አርዶ አወራርዶ አብስሎ አቀረበ ሊያስተናግድ። አይ ይሄን ከማቅረበ በፊት አንተ ትወደኛለህ ወይ? አሁን ስምዖን ማንን ነው በልቡናው እያሰበ ያለው? ማን መስሎት ነው? እግዚአብሔር መስሎት ነው። እሱ አሁን የአብርሃም ታሪክ ተደገመ። እግዚአብሔር ቤቴን ባረከልኝ፣ እግዚአብሔር ሕይወቴን ባረከልኝ፣ እግዚአብሔር አየኝ፣ ጸሎቴን ሰማኝ፣ ምጽዋቴን ተቀበለልኝ ብሎ ደስ ብሎት እያስተናገደናል። ትወደኛለህ? አዎ እወድሃለሁ። አምላኬ እግዚአብሔር አይደለ? እወድሃለሁ። እንግዲያውስ አንድ ልጅ አለ፣ ያን አንድ ልጅህን ሰዋልኝ። አሁን ከአብርሃም ጋር አይመሳሰልም? መልእክቱ አይመሳሰልም? አብርሃምን ልጅህን ሰዋልኝ ያለው ማን ነው? ማን ነው? እግዚአብሔር ነው። አሁን ስምዖን ጋር የመጣው ደግሞ ማን ነው? እግዚአብሔር ነው? አይደለም። ሰዋ ሲል እንደ አብርሃም ተው የሚል መስሎት ነበረ። ልጁን አስሮ አቀረበው። እስኪያርደው ድረስ ዝም አለው። ልጁን ሰዋ። ቀቅለን ጠብሰን አብላኛ። የሰማችሁ ነው። የገዛ ልጁን አርዶ በቤቱ እንግዳ በተቀበለበት በተመረቀበት በተባረከበት ብዙ ሰዎች በመረቁበት ቤት ብዙ የእግዚአብሔር ሰዎች ዘርህ ይብዛ፣ እግዚአብሔር ይባርክህ፣ ነፍስህን በገነት ያኖረው፣ ከአብርሃም አይለይህ እያሉ ብዙ እንግዶች በመረቁበት ቤት ሰይጣን ገባል። አቀረበለት ልጁን። ተዋላለውም አረደ፣ አቀረበ። ፈቃዱ ሆኖ ነው በቃ ብሎ አቀረበለት። አይ መጀመሪያ አንተ ቅመስ። ባለቤት ሳይቀምስ እንግዳ ይቀምሳል? ይቀምሳል? በባህላችን በወጋችን ማንም ይቀምሰው መጀመሪያ ባለቤት ቀምሶ አይደለ ብሎ ጠጥቶ የሚለው ቅመስና አብላኝ አለው። ይሄ ሰውዬ የልጁን ስጋ ሲቀምስ ሰይጣን በክፋት በላዩ አደረና ተሰወረበት። በዚህ ጊዜ ሰውዬ በጣም ተስፋ ቆረጠ። እኔ እንግዳ እየተቀበልኩ እግዚአብሔርን እያመለክሁ እግዚአብሔርን እንዲረዳኝ ብዙ ነገር እያደረግሁ
እንዴ በዚህ አይነት ሁኔታ ህይወቴ ይቋጫል ብሎ ተስፋ ቆረጠ። በዚያው ላይ ደግሞ ሰይጣኑ ራሱ በክፋት የዛን የልጁን ስጋ ያስበላው ሰይጣን ሱስ ሆነበት። ከዚያ በኋላ ዘመዶቹን አንዳንድ እያለ እያረደ ተመግቦ ጨረሰ። ዘመዶቹ ሲያልቁበት ወደ ሌላ ሀገር እየሄደ በጦር እየወጋ እንዳውሬ እያደነ ሰው ሆነ ቀለቡ። ማንን የሚያሰራው? ማንን የሚያሰራው? ሰይጣን። እንዲህ እያለ 78 ሰው በላ። ይሄ ሰውዬ 78 ሰው። አንድ ሰው መግደል እኮ ኃጢአት ነው አይደል? ነፍሳት ግደል አይደል የተባለ? ሰባት ግደል አይደል? ቃየል የታወቀሰው ለምንድን ነው? ስንት ሰው ገድሎ ነው? አንድ ሰው ወንድሙ ስለገደለ ነው። ይሄ ሰውዬ ልጁን ነው የበላው፣ ሚስቱን ነው የበላው፣ ቀጥሎ ሌሎች ዘመዶቹን ነው የበላው፣ ወንድሞቹን እህቶቹን ነው የበላው። ከዛ እንዲህ እያለ 78 ሰው በላ። 79ኛ ሰው ሊበላ ሲሄድ በጣም የደከመ በቁስል የተመታ ሊያዩት በጣም እንትን የሚል ያው መቼም ይዘገጠናል አይደል? አንዳንድ ጊዜ የሰው አካል እንፈራለን ለማየት ራሱ እናዝናለን፣ ግን ለማየት እንኳን የምንፈራው በሽታ አለ አይደል? በጣም ያሳዝን። እንደሱ ሆነበት እና ተጸየፈው። ይህን እስከምበላ ይቅርብኝ ብሎ ተጸየፈው፣ ጠላው። ያ ሰውዬ ግን ጤና ባይኖረውም ሃይማኖት ያለው እግዚአብሔርን የሚያውቅ እግዚአብሔርን የሚያመሰግን ከነረሃቡ ከነጥማቱ እግዚአብሔርን የሚያመልክ ሰው ነበር። ከነቁስሉ ከነህመሙ ከነደዌው እግዚአብሔርን የሚያመልክ ሰው ነበር። እንደ አልዓዛር ነበር ተመስገን የሚል፣ እንደ ኢዮብ ቁስሉን እያከከ ተመስገን የሚል ሃይማኖት ያለው ሰው ነበር። እና ይህ ሰውዬ ተጠምቷል። ይህ አሁን ያለው ሰው የሚበላው ሰውዬ ሄደና አይቶት ተጸይፎት ሲል እባክህ ውሃ ጠጣኝ አለው። በቅሉ ውሃ ይዟል። ሰው አንድ ቅላለችው አንድ ጦር ይዞ በዛ በጦሩ ነው ሰውን እያደነ የሚበላው። እባክህ አጠጣኝ አለው። ለምነው ሊሰጠው አልቻለም። እና እባክህ ስላዛኝቱ ስለ ማርያም ብለህ ሲለው በፊት ይዘክር የነበረው እንግዳ ሲቀበል ይጠራት የነበረው እንግዳ ሲያስተናግድ ይጠራት የነበረው የአምላኩ እናት የጌታው እናት ትዝ አለችው። ምንድን ነው ያልከኝ አለው። ስለ እመቤታችን ስለ ማርያም ብለህ ከነቅሉ እንኳን ለመስጠት አልቻለም። በሩቁ ነው የቀዳለት። ምክንያቱም ሰውየው እጁ በህመም በደዌ የተያዘ ስለሆነ ቅሉን እንዳይነካበት ስለፈራ ትንሽ ነው ጠብ ያደረገ። ያ ሰውዬ አላጠገበው። ለመጠጣት ሞከረ። ብረት ምጣድ ላይ ውሃ ጋር ብረት ምጣድ ላይ ስታዩ ምንድን ነው የሚሰጠው ድምፅ? ምንድን ነው የሚለው? ይላል አይደለ? ጉሮሮ እንደዛ ነው ያለ። በጣም ጠምቶ ስለነበረ ከውሃ ርቆ ሰንብቶ ስለነበረ ጉሮሮ ግሎ ስለነበረ ወመቀቆ ጉሬው ጉሬው አንጣጣው ማለት ችስ አለ ስለታው። ቢሆንም ያ ድሃ ረክቷል። ምክንያቱም ከዚያ የባሰ ህይወት ነበር የነበረ። ውሃ ማግኘት አልቻለም ነበር። ከዚያ በኋላ ምን አደረገ ሰውዬ? ከዚህ በኋላ እኔ ሰውም አላድንም ሰውም አልበላ፣ እግዚአብሔር ይቅር ቢለኝ እጸድቃለሁ፣ ይቅር ባይለኝ ይፍረድብኝ ብሎ ወደ ዋሻ ሄደ። ዋሻ ሄዶ 21 ቀን ሱባኤ ይዞ እዚያው ዋሻ ውስጥ ሞተ። ነፍሱ ተለየች። ዛሬ የምናከብረው እሱን። ይሄ ሰይጣን 78 ሰው ሲያስበላው ኖሮ እሱ አሁን የኔ ሀብት ነው የኔ ድርሻ ነው እግዚአብሔር አብርሃምን ወስዷል እኔ ደግሞ ይሄን ወስጃለሁ ብሎ ደስ ብሎት ነፍሱ ወደ እግዚአብሔር ስትሄድ ክርክር ጀመረ። ከመላእክት ጋር ንትርክ ጀመሩ፣ ክርክር ጀመሩ። መላእክት እኮ ይከራከራሉ፣ ስለኛ ነፍስ ይከራከራሉ። እንዳንኮን እንዳይፈረድብን ከአጋንንት ከሰይጣናት ክርክር ይገጥማሉ።
እንደዛ ነው። ሚካኤል ስለ ሙሴ ሥጋ ከሰይጣን ጋር ምን አለ ነው የሚለው? ተከራከረ። ስለማን? ሙሴ ማን ነው? የእግዚአብሔር ሰው አይደል? የእግዚአብሔር መልእክተኛ አይደል? የእግዚአብሔር አምሳል አይደል? ሕዝቡን 40 ዓመት የመራ የተጨቆሩትን ነፃ ያወጣ እግዚአብሔር የባረከው የመረጠው ሰው ሙሴ ማለት ነው። ስለሱ ተከራከረ ቅዱስ ሚካኤል። ስለኛም ይከራከራል እግዚአብሔር በእግዚአብሔር ቅዱስ ሚካኤል ተከራከሩ። እመቤታችን ደረሰች። ምንድነው? ይኸው የእኛ ድርሻ ነው ልንወስድ ነው። እግዚአብሔርን መቼም ያውቃል። ምስክር ይሻል ያውቃል። ይህ ሰውዬ 78 ነፍስ እንደበላ ኃጢአተኛ እንደሆነ የድሮ ሃይማኖት እንዳፈረሰ ያውቃል። ይህማ እውነት ነው ኃጢአተኛ ነው ብሎ ሊፈርድበት፣ አይ አንተ ዝክርሽን የዘከረ የተራበ ያበላ የተጠማ ያጠጣ ስምሽን የጠራ በስምሽ የተሰየመ ቤተክርስቲያንሽን ያሰራ በስምሽ መጻሕፍትን የጸሎት መጻሕፍትን ያዘጋጀ ሰዎች እንዲጸልዩ ያደረግ ስምሽን ያስጠራ ሰው አይሞትም ብለህ በጠባሃቸው ጡቶች፣ በተሸከመች ማህፀኔ፣ ባቀፉ እጆቼ፣ በተቀመጥክባቸው ጭኖቼ፣ ባዘለች ጀርባዬ፣ በሳሙህ ከንፈሮቼ፣ ባዩህ በሳሱልህ ዓይኖቼ በመላ ሐዋሳቴ ቃል ኪዳን ገብተህልኝ የለ? አዎ ገብቻለሁ። እና 78 ሰው በልቷል እኮ። አይ ለድሃ ውሃ ጠጥቷል ተብሎ ውሃውና ነፍሳቱ ተመዘኑ ነው ማለት ነው። እየገባችሁ ነው? ነፍሳቱና ውሃው ሲመዘን እመቤታችን በውሃው በኩል ቆመች እና ውሃውን ስታጠላበት ያ ውሃ መዘነና በላዔ ሰብእ የተባለው ሰው በላ የተባለው ሰውዬ በእመቤታችን አማላጅነት ዳነ ነው። ይሄ ነው ዛሬ የምናከብረው። አሁንም እመቤታችን ዋስትናችን ባትሆን ኖሮ፣ ጠበቃችን ባትሆን ኖሮ እንደኛ ኃጢአት እንደኛ በደል ምን ይውጠን ነበረ? ነፍሳችን እኮ አይደለም ስጋችን መቆም ይችላል ወይ? በምንሰራው ኃጢአት እዚህ ምድር ላይ ያኖረናል ወይ? ኃጢአታችን አያኖረንም እኮ። እሷ ቆማ ነው እያኖረችን ያለ። ምክንያቱም ዋስትና እንድትሆን እግዚአብሔር መርጧታል። ከሰዎች መካከል ለይቶ፣ ባለፈው እንዳልነው ከሴቶች መካከል ለይቶ የእናንተን ስድብ ያጠፋባት መድኃኒት ናት። በተለይ ለሴቶች እኮ በሔዋን ስትሰደቡ ኖራችሁ፣ ስትነቀፉ ኖራችሁ። ያን ሁሉ ነቀፌታ ያስወገደው በማን ነው? በማን ነው የተሻረው? ስድባችሁ በማን ነው የተሻረው? ሕመማችን በማን ነው የተሻረው? ድነት ያገኘነው በማን ነው? በእመቤታችን ነው። እግዚአብሔር በአርያም ሆኖ ያያት የተመለከታት ያቺ ገና ብላቴና ያለች ስለ ዓለም መረጃ የሌላት ስለ ኃጢአት መረጃ የሌላት በቤተ መቅደስ የኖረች ከቅዱሳን መላእክት ጋር የኖረች ቅዳሴውን ሰምታችሁት ከሆነ እንደ ዕብራውያን ሴቶች ልጆች እንደ አብርሃም ዘሮች እንደነዚያ አንገት በማደንደን አንገት ማደንደን ማለት ትዕቢተኛ መሆን ማለት ነው። ሌላ ነገር በትዕቢት አላደገችም። በንጽህናና በቅድስና በቤተ መቅደስ ነው የኖረችው ተብሎ ሊቃውንቱ የመሰከሩላት የተናገሩላት ሊቁ የጻፈላት ቁጭ ብላ እዛ ቤተ መቅደስ ሐርና ወርቁን እያስፋፋች የምትፈትል እግዚአብሔርን የምታገለግል እግዚአብሔር ደግሞ በዚያ በሐርና በወርቁ ምሳሌ